ሰላም ጤና ይስጥልን የዲስከቨር ኤጂ ዩቲዩብ ተከታታዮች፣ በዛሬው ዕለት በተከታታይ ክፍሎች በጦርነትና የጥፋት መሳሪያዎች ዙሪያ ትንታኔ በመረጃና ማስረጃ ይቀርባል። ዓለማችን ለብዙ ዘመናት ጦርነት እንደ ክፉ ደዌ እየተጣባት ማኅበራዊ፣ ኢኮኖሚያዊና ፖለቲካዊ ምስቅልቅልን አስከትሏል። ከአንዳንድ ጥናቶች ለመረዳት እንደሚቻለው በአንደኛው የዓለም ጦርነት 20 ሚሊዮን ሰው፣ በሁለተኛው የዓለም ጦርነት 60 ሚሊዮን ሰው አልቀዋል። በጀርመኑ ናዚ ሂትለር 6 ሚሊዮን አይሁዶች በኦሽዊትዝም ካምፕና ሌሎች ማጎሪያዎች እየተቃጠሉ ወደ አመድ እንዲቀየሩ ተደርገዋል። የሂትለር የራስ ቅል ወይም ጭንቅላት ለራሻ መሪ ጆሴፍ ስታሊን የሲጋራ መተኮሻ አሽትሬ እንደሆነ ይነገራል። ሂሮሺማ፣ ናጋሳኪ ስለ ጦርነት አስከፊ የጦር መሳሪያዎች መራቀቅና አውዳሚነት ፍንትዋ አድርገው ያሳያሉ። ጦርነት እንደ ሆሊውድ ወይም ቦሊውድ አክሽን ፊልሞች በቀላሉ የሚታይ አይደለም። ኮከብ ተዋናይት ናታሊ ፖርትማን እንደ ኤሮፓ አቆጣጠር ጁን 14 1999 ስለ ጦርነት ስትገልጽ ጦርነት፣ ብጥብጥ፣ ሽብር ወዘተ ከዓለማችን የሚወገድበት ጊዜ ይመጣል የሚል ግምት የለኝም። ስለ ጦርነትና ብጥብጥ ባሰብን ቁጥር አና ፍራንክን ማስታወስ መልመድ አለብን። ይህን ማድረግ ከቻል በጭካኔ ምንጊዜም ኪሳራ እንጂ ትርፍ ሊገኝ እንደማይችል ቀስ በቀስ እየተገነዘብን እንመጣለን ትላለች። አና ፍራንክ በዚች ዓለም ላይ የኖረችው ለ15 ዓመታት ከ9 ወራት ብቻ ነው። ናዚዎች በአይሁዶች ላይ ባደረጉት ግፍ ሰለባ ከሆኑት 6 ሚሊዮን አይሁዶች አንዷ አና ነበረች። ከ1943 ዓ ም የናዚ ወታደሮች ሆላንድ አምስተርዳም ውስጥ አገር ሰላም ብለው ይኖሩ የነበሩትን አይሁዶች ከየቤቶቻቸው እየለቀሙ ወደ ኦሽዊትዝና ወደ ሌሎች የግድያ ጣቢያዎች ማጋዝ ሲጀምሩ የአና ፍራንክ ቤተሰቦች ከግድያው ለማምለጥ ቀደም ብለው አዘጋጅተው ወደ ነበረው ቤት አንድ የመደበቂያ ስፍራ አምርተው ነበር። ከ2 ዓመት ተኩል በኋላ ናዚዎች እጅ ወደቁ። በሕይወት የተረፈው አባት ተደብቀው በነበሩበት ቤት የልጁን የአናን ዲያሪ ያገኘው። አና ማስታወሻም በ1947 ዓ ም በደች ቋንቋ ለህትመት በቃ። የመላውን ዓለም ቀልብ የሳበው የአና የግል ማስታወሻ የግል መሆኑ ቀርቶ ተነቦ የማይጠገብ የሕዝብ መጽሐፍ ሆነ። በመላው ዓለም በበርካታ ቋንቋዎች ተተረጎመ። የዩኒቨርሲቲ ኮሌጆች፣ ጥበብ ተቋማት ሀያሲያን በብዕሮቻቸው ከትበዋል። የሲኔማና ቲያትር ዘርፍንም በአጭር ጊዜ መቆጣጠር የቻለ ነበር። አና ፍራንክ ሁለተኛው የዓለም ጦርነት ከፈጠራቸው ልዩና መረሳት የማይችሉ ግለሰቦች አንዷ ናት። የአና ሕይወት በሰቆቃ የተሞላች፣ የጦርነት ፍዳ ስፍር ቁጥር የሌለው ችግር፣ ጭንቀት፣ የሥነ ልቡና ጉዳት አጋጥሟት ደስታ እንደራቃት ዓለምን የተሰናበተችው። ኢትዮጵያ የፋሽስት ኢጣሊያ ወረራ ዘግናኝ ድርጊቶችን ፈጽሟል። ከወረራው ጎን ለጎን ይፋዊ ሴተኛ አዳሪነት እንደተጀመረም ይነገራል። አንዲት ሴተኛ አዳሪ ከአርበኛ ሚስት ጋር በነበራቸው ምልልስ ንኬል እያገኘሽ ይልቅ እንደኔ ተደሰች ትላታለች። ሴተኛ አዳሪዋ የአርበኛው ሚስት ደግሞ አርከው መሄድና ንኬሉም ያልቅና ያስተዛዝበናል፣ ይህ ቀን ያልፍና አለቻት ይባላል። ጣሊያኖች ከ40 ዓመት አድዋ ሽንፈታቸው በኋላ በቀል ለመወጣት ሀገራችንን ወረዋል። በጊዜው ምን ተደረገ? ምንስ መሳሪያ ጥፋት ላይ ዋለ? ለሚለው የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ሙዚየም አስጎብኚ ሚኪያስ ሞላ በጥቂቱ እንዲህ ይገልጸዋል። ጠመንጆች የአድዋ ጦርነት ጊዜ ይጠቀሙባቸው የነበሩ የጦር መሳሪያዎች ናቸው። 1 by 1 ነው፣ ያው ሳይንቲፊክ ኔማቸው እና ኮመን ኔም አላቸው። እነዚህ ስናደር፣ ወጨፎ፣ ሊበን፣ ውጅግራ፣ አልቢን እና ምንሽር እየተባሉ ይጠራሉ። ከስዊድን፣ ከኢጣሊ፣ ከፈረንሳይ፣ ከኦስትሮ ሃንጋሪ እና ከፈረንሳይ የመጡ ናቸው። ቶታሊ እነዚህ የአድዋ ጦርነት ጊዜ ጥቅም ላይ ውለዋል ማለት ነው። አሁን ከእነዚህ መካከል እንደው ርቀት የሚሞቱት ስንል ምንሽርን ለሩቅ ጓንዴን ለአደባባይ፣ በልጅግ ማሸርሞጫ
ከታርመዋለች ካሎላ ወሉላት የሚል አዘፋፈንም ተዘፍኖባቸዋል በእነዚህ የጦር መሳሪያዎች ማለት ነው። እና እነዚህ የጦር መሳሪያዎች በወቅቱ ጥቅም ላይ የዋሉ ናቸው የአድዋ ጦርነት ጊዜ ማለት ነው። ይህ ስናደር የምንለው ዳር ላይ ያለው ስናደር ይባላል። ከስዊድን የተገዛ ጦር መሳሪያ ነው። ይህ ወጨፎ ይባላል። ወጨፎ ከጣሊያን የተገዛ ነው። ፍራንስ ሊበን ይባላል። አልሚን ማለት ነው። እዚህ ጋር ከፈረንሳይ ውጅግራ ነው። እዚህ ጋር ከጣሊያን አልቢን ነው። እዚህ ጋር ምንሽር ኦስትሮ ሃንጋሪ የተገዙ የጦር መሳሪያዎች ናቸው። ወይም ኦስትሮ ሃንጋሪ የዓለም አንደኛው ጦርነት የተጀመረበት ሁለተኛው የዓለም ጦርነት ጊዜ ሁለተኛው የዓለም ጦርነት ጊዜ ፈረንሳይ፣ እንግሊዝ እንደ ኦስትሮ ሃንጋሪ ወይም ሶቪየት ዩኒየን የምንለው የአድዋ ጦርነት በ1896 ተካሄደ። በአፄ ምኒልክ ዘመነ መንግስት ድጋሜ ጣሊያኖች በሙሶሎኒ ፕሮፓጋንዳ ምክንያት ከ40 ዓመት በኋላ ድጋሜ በአፄ ኃይለሥላሴ ወደ ኢትዮጵያ መጡ ማለት ነው። ወደ ኢትዮጵያ ሲመጡ አፄ ኃይለሥላሴ የጣሊያን አምባሳደር ሽኝት ሲያደርጉላቸው ያሳየናል። እዚህ ጋር አፄ ኃይለሥላሴ በታላቁ ቤተመንግስት ውስጥ የጦር አዋጅ ወይም ክተት ሲያሳውጁ ነው የሚያሳየው። እዚህ ጋር የአዲስ አበባ ህዝብ ነዋሪ በንጉሱ ፊት ቀርቦ ስለ እናት ሀገሩ ቃል ኪዳን ወይም ፕሮሚስ ሲገባ ነው የሚያሳየው። እነዚህ የሰለጠኑ ወታደሮች ነው። እነዚህ ወደ ማይጨው ሁለተኛው ጦርነት ጉዞ ሲያደርጉ ያሳየናል ማለት ነው። ይህም የመድፍ ተኩስ አፄ ኃይለሥላሴ ሲያለማምዱ ነው የሚያሳየው። በእኛ 1928 በውጮች 1936 ሁለተኛ ዓለም ጦርነት ጊዜ ድጋሜ ሲመጣ ዘመናዊ የጦር መሳሪያ ነው ይዞ መጣው። ታንክና መድፍ እንግዲህ እያያችሁት ነው እዚህ ጋር ይዞ መጣ። በአዲስ አበባ ዩኒቨርሲቲ ውስጥ ሲቪሊያንስ ሚኒስተርስ ጋብዞ ስለ ኢትዮጵያ መጥፎ ዲስኩር ሲያሰማ ሞገስ አሰግዶምና አብርሃም ደቦጭ አከታትለው ቦምብ በወረወሩት ቦምብ ምክንያት የኢትዮጵያ ሲቪሊያንስ ሚኒስተር ሲሞቱ ጀነራል ግራዛይን የቆሰለ በወቅቱ ማለት በጀነራል ግራዛይን መቁሰል ምክንያት አዲስ አበባን እየተመላለስ በቦይዝ ጋዝ ያቃጠሉት ይሄ ቦምብ ነው። በአየር ላይ የተተኮሰ ቦምብ ሲኒማ አምፒር፣ ዊነር ካፌ፣ ሌሎችም ቤቶች የተቃጠሉት በዚያን ሰዓት ነው። በዚያን ሰዓት በ3 ቀናት ብቻ ከ30 ሺህ በላይ የተጨፈጨፈ የአዲስ አበባን ህዝብ ነው የሚያሳየው። እዚህ ጋር እየተገደሉ መኪና እየተነዳባቸው በጀነራል ግራዛይን ምክንያት ነው። እና 5 ዓመት ጣሊያን ኢትዮጵያን ኦኩፓይድ አድርጓል። አፄ ኃይለሥላሴ እርዳታ በጠየቁት ምክንያት የብሪቲሽ ጠቅላይ ሚኒስትር ዊንስተን ቸርችል ወታደሮቻቸውን ላኩ። ሚያዝያ 27 1933 ኢትዮጵያ ነፃነቷን ያገኘችበት ቀን ነው የሚለው እዚህ ጋር ይገልጽልናል ማለት ነው። ዲስከቨሪ ኤጂ ዩቲዩብ ተከታታዮች በሚቀጥለው ፕሮግራም ጦርነቶች እንዴት ይነሳሉ፣ በአጋጣሚ፣ በእቅድ፣ በብሶት፣ በጥቅምና ግዛት ማስፋፋት ወዘተ ላይ ተመስርቶ ይሆን በሚለው እስከምንገናኝ መልካም ጊዜ እንመኛለን።